ሰላም ጤና ይስጥልኝ እንግዲህ የሰበር መረጃ ተከታታዮቻችን እንደምን ዋላችሁ። በዛሬው ዕለትም እንግዲህ የዛሬውን ሰበር መረጃ ይዘንላችሁ መጥተናል። የዛሬው ርዕሳችን እንደሚያጠነጥነው ከሆነ እንግዲህ በቲክቶክ የምናውቃቸውን ጆን ዳንኤል እንዲሁም ጓደኞቹን ጨምሮ በተከሰሱበት መዝገብ ላይ የኢትዮጵያ አየር መንገድ ፕሌን ውስጥ ውረዱ አንወርድም በሚል ሰጣ ገባ ውስጥ ገብተው የተፈጠረውን ነገር እናስታውሳለን። እናም እንግዲህ ከእሱና እሱንም ጨምሮ ያሉት 5 ተከሳሾች እንግዲህ የዋስትና መብታቸው እንዲከበርላቸው ጥያቄ እንዳቀረቡ ሰምተናል። ይህንን ጥያቄ እንግዲህ ሲያቀርቡ ለሶስተኛ ጊዜ እንደሆነ ለማወቅ ተችሏል። ከዚህ በፊት እንግዲህ 2 ጊዜ የዋስ መብታቸው እንዲጠበቅላቸው ጠይቀው የነበረ ቢሆንም ውድቅ ተደርጎባቸዋል። እናም ደግሞ ከተከሳሾች መካከል አንዷ ወይም በቲክቶክ ናዮ በምትባል የምትታወቀው ቲክቶከር ነፍሰ ጡር መሆኗ ተነግሯል። እናም የመውለጃዋ ቀን መድረሱም እንግዲህ እየተሰማ ይገኛል ማለት ነው። ስለዚህ አሁንም እንግዲህ የዋስ መብት የሚጠየቅበት አንደኛው ምክንያት እንግዲህ ይህ እንደሆነ ያገኘነው መረጃ ያመላክታል። እንግዲህ ተከሳሾቹን ለማስታወስ ያክል መጀመሪያው ተከሳሽ ዮሐንስ ዳንኤል በርሄ ወይም በቲክቶክ የምናውቀው ጆን ዳንኤል ነው። ሁለተኛው ተከሳሽ ደግሞ አማኑኤል መውጫ በመባል የሚታወቅ ልጅ ነው። ሶስተኛው ተከሳሽ እንዲሁም ደግሞ ከዚህ በፊት ስሙን ቀይሮ በስርቆት ወንጀል እየተባለ በጣም በብዙ ሶሻል ሚዲያዎች ላይ ሲነገር የነበረው ኤልያስ ድሪባ። አራተኛዋ ተከሳሽ ደግሞ ኢለኒ ክንፈ በመባል የምትጠራ ልጅ ነች። አምስተኛው ተከሳሽ ደግሞ ናትናኤል ወንደሰን ይባላል። ስድስተኛዋና ደግሞ አሁን ላይ ነፍሰ ጡር እንደሆነች የተነገረው ተከሳሻችን ደግሞ ኢዲዲያ ነጻነት ወይም ናዮ የምትባለው ነች ማለት ነው። ነሐሴ 16 2016 ዓመተ ምህረት ላይ በግምት ከምሽቱ 3 ሰዓት ተኩል አካባቢ ላይ እንግዲህ ንብረትነቱ የኢትዮጵያ አየር መንገድ የሆነውን የበረራ ቁጥሩ ኢቲ 190 የሆነውን ቦምባርድ ኪው ፕላን ያለ አግባብ በመያዝ በሚል ነው እንግዲህ የተከሰሱት። የመንግስት ሰራተኞችም እንግዲህ ግዴታቸውን እንዳይወጡ በማስተጓጎል በሚል በመቃወምና እንዲሁም ባለመታዘዝ በሚል 2 ክሶች እንደቀረቡባቸው ይታወቃል። እናም ደግሞ በቲክቶከሩ ዮሐንስ ዳንኤል ወይም ጆን ዳንኤል ላይ ደግሞ በቲክቶክ ስትሪም በማድረግ ላይቭ ላይ በማስተላለፍ ተንቀሳቃሽ ምስልን በማስተላለፍ በሚል የአየር መንገዱን መልካም ስም የሚያጎርፍ ተንቀሳቃሽ ምስል በሚል በኮምፒውተር ስርዓት አሰራጭቷል ተብሎ ሶስተኛ ክስ ለየት ባለ ሶስተኛ ክስ ተከሶ ነበር። ከቅርብ ቀናት ወዲህ ደግሞ እንደሰማነው ከሆነ ጆን ዳንኤል እስር ቤት በነበረበት ወቅት እንግዲህ ስልክ ይዘው ገብተው ፎቶ ተነስተው ቲክቶክ ላይ ፎቶ ፖስት ተደርጎ በጣም መነጋገሪያ ሆኖ ነበረ። ፎቶ ተነስተው በመያዛቸው ምክንያት ድንገተኛ ፍተሻ በሚደረግበት ጊዜ ስልኩ ስለተያዘበት ድጋሚ ደግሞ አሁንም እንግዲህ እስር ቤት ውስጥ ስልክ በመያዝ በሚል ተጨማሪ አራተኛ ክስ እንግዲህ እንደተከሰሰ ተናል ማለት ነው። እናም እንግዲህ በቀረበባቸው ክስ ላይ እንግዲህ የእምነት ክህደት ቃላቸውን ከሰጡ በኋላ የዋስትና መብታቸው ተከብሮላቸው ክሱን ውጭ ነው ለመከታተል ጥያቄ አቅርቦ የነበረ ቢሆንም ክሱን የሚመለከተው የከፍተኛ ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ምክንያት ዋስትና አያሰጥም በሚል ጥያቄዎችን ሳይቀበለው ቀርቶ ነበረ። ከወራት እስር በኋላ ደግሞ እንደገና የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ተከራክረው እንደነበረ ይታወቃል። ይህም ደግሞ በስነ ስርዓት ሕጉ አንቀጽ 74 መሰረት ሰበር ሰሚ ችሎት ከዚህ በፊት በአንድ መዝገብ ላይ በሰጠው ውሳኔ መሰረት ወይም ደግሞ በሚያስቀጣው ቅጣት መሰረት ከባድነት ምክንያት ዋስትና በልዩ ሁኔታ ሊከለከል እንደማይገባ የሰጠውን ውሳኔ ታሳቢ ተደርጎ ለሁለተኛ ጊዜ ዋስትና ጥያቄ ቢያቀርቡም መዝገቡን የሚመለከተው ፍርድ ቤት ግን ቀደም ሲል ዋስትና የተከለከለው በወንጀሉ ከባድነት ብቻ ሳይሆን በቀረበባቸው ተደራራቢ ክስ ጭምር መሆኑን ፍርድ ቤቱ አስረድቶ የዋስትና ጥያቄያቸው እንግዲህ ተቀባይነት አጥቷል ማለት ነው። ይሁን እንጂ ባለፈው የካቲት 20 በነበረው ቀጠሯቸው እንግዲህ ፍርድ ቤቱ ተከሳሾች ከቀረበባቸው ክስ ውስጥ ክስ 2ን በመተው እንዲከላከሉ ብይን ሰጥቷል። በዚህም መሰረት እንግዲህ ተደራራቢ ክስ ስለሌላቸው እንዲሁም ይዲዲያ ነጻነት ወይም ናዮ የምትባለው ቲክቶከር ነፍሰ ጡር መሆኗን እና ከታሰረች በኋላ ነፍሰ ጡር መሆኗን ስላወቀች በአሁኑ ሰዓትም ደግሞ የመውለጃ ቀኑ እየደረሰ መሆኑን በማስመልከት የዋስትና ጥያቄ እያቀረቡ ይገኛሉ።
ፍርድ ቤቱም ደግሞ የቀረበውን የዋስትና ጥያቄ አቃቢ እንግዲህ የመጋቢት 2 ቀን ምላሹን እንዲሰጥ ቀጠሮ ተሰጥቷል። መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ብይን ለመስጠት ቀጠሮ እንደያዘ ሰምተናል ማለት ነው። እንግዲህ እነዚህ ልጆች በአጋጣሚ በተፈጠረ ነገር እንግዲህ ከ6 ወር በላይ በእስር ጊዜ እያሳለፉ እንደሆነ የምናስታውሰው ነው እና በአጠቃላይ ለእነዚህ ወጣቶችም እንግዲህ ቀላሉ እንዲያደርግላቸው እኛም መልካም ምኞታችንን እንገልጻለን። ለዛሬው የነበረን መረጃ ይሄን ነበረ የሚመስለው። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ውሎ